የፈለገ እስልምና ላይ ጥላቻ ብታዘንብ አዳሜ ማለት ነው። እኔ አስረግጬ ነው የምነግርህ። የፈለገ ጥላቻን እስልምና ላይ ብታዘንብ አባቴ እስልምና ሃይማኖት እውነት ስለሆነ የእውነተኛ ሃይማኖት ስለሆነ ባንተ ምላስ ባንተ ከብት አመለካከት ሊፈርስ የማይችል ሊንገዳገድ የማይችል ሃይማኖት ነው። ምክንያቱም እውነተኛ ሃይማኖት ስለሆነ ማለት ነው። የተከበረ ሃይማኖት ስለሆነ ማለት ነው። ገባ? የተከበረ ሃይማኖት ስለሆነ ስለዚህ ይሄ በማክስ ሆናችሁ ፊታችሁን ከልላችሁ ፊታችሁ እንደ ሴት ኒቃሚስት ኒቃም ለብሳችሁ ውርውር የምትሉ ሰዎች ይሄ አጉል ፕሮፓጋንዳችሁን እንገደላለን ሙስሊም ገዳይ ነው ብላችሁ አፋችሁን የምትከፍቱት ማንም ቼክ አያረጋችሁም ልላችሁ ነው። አስረግጬ ነው የምነግራችሁ። ማንም ቼክ አያረጋችሁም። ማንም ቼክ አያረጋችሁም። እናንተ ምንድን ናችሁ እናንተ? በእናታችሁ ማን አባቴ ሙስሊሞች በተቋም ላይ በመደራጀት ላይ ሃይማኖታቸውን ከፍ በማድረግ ላይ ሃይማኖታቸው ላይ በመስራት ላይ ቢዚ ናቸው። አንተን በማሳደድ ጊዜም የላቸው ብራዘር፣ አንቺን በማሳደድ ጊዜም የላቸው። የኔና አንቺን በማሳደድ ጊዜም የላቸው። ገባሽ? ገባ? እነሱ ቢዚ ናቸው አባቴ፣ በዳዕዋ ቢዚ ናቸው። ሀገርን በመገንባት ላይ ቢዚ ናቸው። ሃይማኖታቸውን በማጠንከር በማበርታት በመስራት ሃይማኖታቸው ላይ በመስራት ቢዚ ናቸው። አንተን ወሸላን አሁን ማን ነው የሚከታተልህ? ተራ ወሸላን ማን ነው የሚከታተል? ማን ነው ቼክ የሚያደርገ? በራዘር ማንም ቼክ ያደርገ? ማንም ቼክ ያደርገ እንዴ? ብራዘር በቀን 5 የአላሁ አክበር ሲል አዛን ሲያደርግ መስጊድ ገብቶ መስገድ አለባቸው። እነሱ ከአላህ ጋር ኮኔክት የሚያደርጉት ነገር አለ። ማን ነው አንተን ቼክ የሚያደርግ? ማን ነው አንቺን ቼክ የሚያደርግሽ? ብራዘር ገዳይ እስልምና አይደለም፣ ገዳይ ክርስትና ነው። ገፊ ኦርቶዶክስ ቤተክርስቲያን ነው። ገዳይ ኦርቶዶክስ ቤተክርስቲያን ነው። ጨቋኝ ኦርቶዶክስ ቤተክርስቲያን ነው። የኔ ብቻ የምትል ኦርቶዶክስ ቤተክርስቲያን ነች። ይሄ እውነት የሆነ ነገር ነው ወንድሜ እህቴ፣ እውነት የሆነ ነገር ነው መነግራችሁ። እኔ እስልምና ለዓለም ነው፣ ከኔ ውጡ የሚል አይደለም። የሚያቅፍ ነው እስልምና ሃይማኖት። ገባችሁ? በየሀገሩ ብትሄዱ እኮ ማለት ነው አረብ ሀገር ላይ እኮ ነው ቸርች ያለው። ስንት አረብ ሀገራቶች ላይ እኮ ስንት ቤተክርስቲያን እኔ ያለው እኮ እዛ ቁጭ ብላችሁ ነው የምታጥላሉት። እንደውም አረብን እስልምና የምታጥላሉት እናውቃለን እኮ አዳም እያንዳንድሽ ማለት ነው እያንዳንድሽ አረብ ሀገር ላይ ቁጭ ብለሽ ነው እኮ የአረብን ብር እየበለሽ የአረብን ሩዝ እንክት አድርገሽ እየበለሽ አረብን የምታጥላዩ እስልምናን የምታጥላዩ እናቅሻለን እኮ ምን ያህል ሩሩህና አዛኝ እንደሆኑ ታውቋቸዋላችሁ። አቃፊ እንደሆኑ ማለት ነው። በኢትዮጵያ ውስጥም እንደዛው ስለዚህ እዚህ ቲክታክ ሚዲያ ላይ መታችሁ ይሄ እስልምና ገዳይ ነው የምትሉት ራሳችሁ እየገደላችሁ እስልምና ነው የገደለው የምትሏትን ፊልማችሁን እኛ ጆሮ ገራ ስለምንባንን ማንም አይሰማችሁም ነው። ከዚህ በኋላ እንሰራበታለን። በደንብ ነው የምንሰራበት። ከዚህ በኋላ በደንብ ነው የምንሰራበት። እንዳታስቡ እሺ። በደንብ ነው የምንሰራበት። ኦርቶዶክስ ቤተክርስቲያን ምን ያህል ገዳይ እንደሆነች፣ ኦርቶዶክስ ቤተክርስቲያን ምን ያህል ገፊ እንደሆነች፣ አባቶችን አገልጋዮችን እየገፋች
ለፈተና እንደምትዳርግ ከዛስ እዛ ኦርቶዶክስ ቤተክርስቲያን ውስጥ ደግሞ አልባሌ ነገሮችን እንደምታከናውን እናውቃለን። ማናቅ ነው የሚመስለው እና እንትን አትበል ነው እኛ